subscribe to my channel. ሰላም ተማሪዎች ዛሬ የአማራ ሪጅናል ስቴት ኤዱኬሽን ቢሮ ፎር ቲዮሪ እንግሊሽ ሞዴል ኤግዛሚኔሽን 2014 ዓመተ ምህረት የዓመት 2015 ኢንትራንስ የተፈተኑ ተማሪዎች ማለት ነው ሞዴል ኤግዛም ነው። እንግዲህ ይሄ ኤግዛም ከኢንትራንስ እንዳውም ጠርጠር ያለ ኤግዛም ነበረ፣ ከበድ ያለ ማለት ነው። ታይም ያለው 2 አወር ነው። ሁሉም ትዕዛዞቹ ኢንስትራክሽኖች እዚህ ያሉ እነሱን ኢንስትራክሽን ተከትለን እንሰራለን ማለት ነው። ኢንስትራክሽን 1 ወርድ ኦርደር ነው። አባብ 100 ኩዌሽኖች ናቸው። 120 ጥያቄዎች ሞዴል ኤግዛም እንደዛ ስለሆነ 120 ጥያቄዎች ናቸው። እነዚህን 120 ጥያቄዎች በደንብ እንሰራለን ማለት ነው። ይሄም አሁን ለሚቀጥለው ፋይናል ኤግዛም አሁን ለምንፈተን ኢንትራንስ ኤግዛም እንዲሁም ሌሎች ሪሚዲያል ኤግዛሙ ለሪሚዲያል ተፈታኞች እጅግ በጣም ወሳኝ ፈተና ነው። ምክንያቱም ይሄ ኢንትራንስ ቤዝድ ነው። ሞዴል ኤግዛም ቢሆንም ኢንትራንስ ቤዝድ ነው። ክልል አቀፍ ነው። ይሄ ክልል አቀፍ ነው ማለት ደግሞ አሁን ለሚኖረው ሀገር አቀፍ ፈተና አሁን ላለው የሪሚዲያሎች የዩኒቨርሲቲ ፈተና ቤዚካሊ ከዚህ የወጣ ጥያቄ አይሆንም። ምክንያቱም ይሄ ጥያቄ ሁሉንም ከበር ማድረግ ስለሚችል ማለት ነው። ወርድ ኦርደር አለ፣ ሰንተንስ ኮሄረንስ ይኖራልኝ፣ ቮካብለሪ ይኖራልኝ፣ ፓሴጅ ይኖራልኝ፣ ዲያሎግ ይኖራልኝ፣ ፓንክቹዌሽን ይኖራልኝ፣ እንዲሁም ራይቲንጎች ይኖራሉ፣ ሌተር ራይቲንግ ይኖራልኝ። ኤቭሪ ኢንስትራክሽን እዚህ ተካተው ስለሚኖሩ እነዚህን ጥያቄዎች በመስራት በዚህ ልክ መዘጋጀት ይቻላል ማለት ነው። አንድን ርዕስ 5 ጊዜ ከማንበብ ይልቅ 5 ጥያቄዎችን መስራት በጣም አዋጭነት ያለው ነው። ለምን? ከ5ቱ ጥያቄዎች 3ቱ ፈተና ላይ ይመጣሉ ሹር ማለት ነው። በቃ 5 ጊዜ የሆነ ነገር ብናነበው ግን ጥያቄ ላይ ሲመጣ ኮንፊውዝ ይሆናል። ወደ ጥያቄ ነው የምንሄደው። እንደምታዩት የመጀመሪያው ወርድ ኦርደር ነበረ። ፓራግራፍ ኮሄረንስ አለ። ፓራግራፉን ማስተካከል ዘን ፓራግራፍ ኮሄረንስ ከጨረስን በኋላ ኮምፕሊሽን እንመጣለን። ፓሴጅ ሴክሽን 1 እና ሴክሽን 2 ተብሎ የተከፋፈለ ነው። ዘን ይህን ፓሴጅ ከጨረስን በኋላ 2 ፓሴጅ ነው ያለው። ይህን ፓሴጅ ከጨረስን በኋላ ሰብስቲቲዩሽን ይኖራል። ሰብስቲቲዩሽን ከጨረስን በኋላ ቮካብለሪ ይኖራል። ኮምፕሊሽን እዚህ ጋር አለ። ኮምፕሊሽን ቮካብለሪ እያለ ያው ነው ታዩት 50 ምናምነኛ ጥያቄ ያለ። ዘን ይሄን ከጨረሰ በኋላ ዲያሎግ እዚህ ጋር አለ። ይሄን ዲያሎግ ከጨረስን በኋላ ኮሚዩኒኬቲቭ ኩዌሽን አለ። ይሄን ከጨረስን በኋላ ሌተር ራይቲንግ አለ። ራይቲንግ ፓርቱ ማለት ነው። ዘን እያለ ይቀጥላል። ፋንክቹዌሽን ካፒታላይዜሽን አለ። እነዚህን ጥያቄዎች በስርዓት ለመስራት እንሞክራለን ማለት ነው። ዛሬ ፓርት 1 ወደ ሆነው